አባቴ ሁሌ ይለኛል፣ አንቺ ማለት የዓለም አስቀያሚ፣ አንቺ ማለት የዓለም ክፉ፣ ሁሌ ስተት ነሽ ይለኛል። እንደዛም ሆኖ ደግሞ በ7 አመቴ ተደፍሬ ነበር። ኦኬ አባቴ ስለማይወደኝ ነው ይሄ ነገር የመጣብኝ ብዬ አስብ ነበር። ስርበኝ ራሴ ገዛ ቤተሰብ በር ይዘጉብኛል፣ ጎረቤትም ያባርሩልኛል። አባቴ ሁሌ ይሰድበኛል፣ ሲገርፈኝ ሰውነቴ ስጋ ካልወጣ ደም ካላየ አይተወኝም። ዘመድ ጋር ሲሄድ አይፈልጉኝም፣ ትሻቻለሽ ይሉኛል። ትምህርት ቤት ሲሄድ ከክላስ ትውጣልኝ ይሉኛል። ግራ ገባኝ። እንደዛም ሆኜ በ10 አመቴ ድጋሜ ስደፈር በቃ እግዚአብሔር ሆይ እባክህ ወይ ውሰደኝ ወይ አኑረኝ፣ ግን አንድ ቀን ብቻ ደህና ምግብ በልቼ ደህና ልብስ ለብሼ እንድሞት ብቻ አድርገኝ፣ እንዲህ እየራበኝና እንዲህ እየበረደኝ እንዳትወስደኝ እለዋለሁ ሁሌ እግዚአብሔርንና። ከዛ ለ15 ቀን ወደኩት። ስላመመኝ መነሳት አቃተኝ። ከወገብ በታች ሰውነቴ ሁሉ ነገር አልንቀሳቀሳለኝ። ቤተሰቦቼ መጋዘን ውስጥ ወስዶ ጣሉኝና እግዚአብሔር በውሻ 15 ቀን ቀለበኝ። አንዳንድ ሰዎችን አሳነጥላለሁ። እኔ ነገ ትልቅ ቦታ ደርሼ ብዙ ሰዎችን እኔ ካለሁበት እንዳይሆኑ አወጣለሁ ብዬ ሳስብ አንቺ እኮ እርኩስ ነሽ፣ ስጀምር ምን ብለሽ ነው የምታወሪ? ረክሰሻል እኮ፣ ተደፍረሻል እኮ፣ ሰው ጣልቶሽ እኮ ውሻ መግቦሻል። አንቺ እኮ ሰው አይደለሽም፣ አቅም የለሽም። አፍሽን ዝም ብለሽ ዘግተሽ ቁጭ ብለሽ እስክትሞጪ ጠብቂ ይለኛል ውስጤ።